ሰላም ጤና ይስጥልኝ። የኢትዮጵያ ቤተ እስራኤሎች ታሪክ አዘጋጅቼ የማቀርብላችሁ ሽሙኤል ምህረት ነኝ። ስለ ኢትዮጵያ ቤተ እስራኤሎች ታሪክ በርከት ያሉ የታሪክ ምሁራን፣ ደራሲያን የተለያዩ ምንጮችን በመጠቀም ጽፈዋል። እነዚህን ምንጮች ባላደራዎች ተብሎ በተሰየመው መጽሐፌ ባጭሩ ጠቅሻቸዋለሁ። መጽሐፉን ከኔ ማግኘት ይቻላል። ትክክለኛ የታሪክ ምንጮችን ቁጥራቸው ያላነሰ የታሪክ ምሁራን፣ ታሪክ አዋቂ አባቶቻችን የሚያምኑበትን የታሪክ ምንጭ እንደሚከተለው አቀርብላችኋለሁ። የቤተ እስራኤሎች ታሪክና በኢትዮጵያ ውስጥ ያሳለፉት የስደት ዘመን እንዴት እንደነበረና በአጠቃላይ የኢትዮጵያ ቤተ እስራኤላውያን ታሪክ ከመጽሐፍ ቅዱስና ከተለያዩ የታሪክ ምንጮች ያገኘኋቸውን አስተማማኝ መረጃዎች መሰረት በማድረግ እንደሚከተለው አቀርብላችኋለሁ። ንጉሥ ሰለሞን ከሞተ በኋላ በእስራኤል ምድር መከፋፈልና ያልተረጋጋ ኑሮ በመፈጠሩ ምክንያት የነበረው አስተዳደር ከሁለት ተከፍሎ እንደነበረ አሁንም ከመጽሐፍ ቅዱስ እንማራለን። ይኸውም የእስራኤል ሥርወ መንግሥት በሰማርያና በሰሜን እስራኤል እንደነበረና የይሁዳ ሥርወ መንግሥት ደግሞ በደቡብና በኢየሩሳሌም ያስተዳድር እንደነበር ይታወቃል። እስራኤል ከሁለት በመከፋፈሏ ምክንያትና የእርስ በእርስ ግጭትና በከንቱ ጥላቻ ውስጥ ስለነበሩ የመጀመሪያው ቤተ መቅደስ ከመፍረሱ ከ150 ዓመት በፊት የአሦር ንጉሥ በሰማርያና በሰሜን በኩል ያስተዳድሩ በነበሩት በእስራኤል ሥርወ መንግሥት ላይ ከባድ ጥቃት ከፈጸመባቸው በኋላ 10ሩን ነገደ እስራኤሎች ከሰሜን እስራኤል ከአገራቸው አስወጥቶ ባልታወቀ አገር አውጥቶ እንደበተናቸው ከታሪክ መጽሐፎችና ከቅዱስ ኦሪታችን እንማራለን። እስካሁን ድረስ መዳረሻቸው አይታወቅም። የኢትዮጵያ ቤተ እስራኤላውያን የዘር ሐረግ የኢትዮጵያ ቤተ እስራኤላውያን የዘር ሐረጋችን ከየት ነው የሚመዘዘው? ከ12ቱ ነገደ እስራኤሎች የየትኞቹና የስንቶቹ የዘር ሐረግ እንደሆን ተደጋጋሚ ጥያቄዎች ይቀርባሉ። እኔ ባገኘሁት መረጃዎች መሰረት እኛ ከይሁዳ ነገድ፣ ከሌዊ ነገድ፣ ከካህናቶች እንዲሁም ከብንያም ነገድ መሆናችን ከታሪክ መጽሐፎችና ከመጽሐፍ ቅዱስ እንማራለን። የቤተ እስራኤላውያን ታሪክ መነሻ የመጀመሪያው ቤተ መቅደስ እንደፈረሰ ማለትም በ3338 ዓመተ ዓለም እንደሆነ በትንቢተ ኤርምያስ ምዕራፍ 40 እስከ ምዕራፍ 46 በስፋት ተጽፏል። ነቢዩ ኤርምያስ በይሁዳ ይቆዩ ዘንድ እግዚአብሔር እንዳዘዘው ቢነግራቸው ብዙዎቹ አልሰሙትም። እንዲያውም ነቢዩ ኤርምያስን እንደ እስረኛ አድርገው ይዘው ወደ ምድረ ግብፅ እንደተሰደዱ ይታወቃል። እግዚአብሔር ወደ ግብፅ የሚሰደዱትን አይሁዳውያን ሁሉ እንደሚቀጣና በግብፅ ሕዝብም ላይ ሽንፈትን እንደሚያመጣባቸው ነቢዩ ኤርምያስ ከወዲሁ ተናግሮ ነበር። ይሁን እንጂ አዳማጭ ግን አላገኘም። የኢትዮጵያ ቤተ እስራኤላውያን ከኢየሩሳሌም የተሰደዱት በ3338 ዓመተ ዓለም መሆኑን ከላይ ጠቅሼዋለሁ። ከዚያም በግብፅ ምድር በዩቢ ወይም በኤሌፋንቴን 150 ዓመት እንደነበሩና በሱዳንም ከ50 ዓመት በላይ እንደነበሩ ከታሪክ እንማራለን። ይህ ማለት ወደ ኢትዮጵያ የገቡት እንደ አይሁዳውያን አቆጣጠር በ3538 ዓመተ ዓለም መሆኑ ነው። የመጀመሪያው ቤተ መቅደስ ግንባታና መፍረስ ታሪክ ንጉሠ ሰለሞን እግዚአብሔር ፈቅዶለት
በአስደናቂ ሥራ በራሱ ሀብትና ጥበብ እንዲሁም ከዓለም መንግሥታት በተበረከተለት ወይም በተለገሰለት ንጹሕ ወርቅ፣ ዕንቁና ቁሳቁስ የሠራውን የመጀመሪያውን ቤተ መቅደስ ሕዝበ እስራኤል ከእግዚአብሔር በመራቃቸው ምክንያት በጊዜው የነበረውን አምባገነን ንጉሥ ናቡከደነፀርን የዛሬዋ ኢራቅ የባቢሎን ንጉሥ አምጥቶ ቤተ መቅደሱን ካፈረሰው በኋላ ከይሁዳ ነገድ ከሌዊ ነገድና ካህናቶች እንዲሁም ከብንያም ነገድ ወደ ግብፅ ነፍሳቸውን ከሞት ለማዳን ሲሉ አምልጠው በመሄድ ለዳግሚያ ስደት ተዳርገዋል። በነቢዩ ኤርምያስ አማካኝነት እግዚአብሔር ወደ ግብፅ ለዳግሚያ ስደት እንዳይመለሱ አይሁዳውያንን የከለከላቸውን ትእዛዝ ጥሰው በመሄዳቸው ግብፃውያን የሚያምኑባቸውን ወይም የሚያመልኩባቸውን እንስሳት ለሙሳይት አድርገው በማቅረብ ሲያቃጥሏቸው በማየታቸው መንፈሳቸው ስለታወከ በጠላትነት በመነሳት በከባድ ጦርነት ገጠሟቸው። ከዚህ የተነሳ በግብፅ የሰሩትን ቤተ መቅደስ አቃጠሉባቸው። በሕዝብ ላይም ከባድ ጥቃት አደረሱባቸው። በዚህ ምክንያት ቤተ እስራኤሎች የአባይን ጅረት ተከትለው ወደ ኢትዮጵያ መሰደዱ ግድ ሆነባቸው። በሱዳንም እንደነበሩ ከታሪክ እንማራለን። ከዚያም ወደ ኢትዮጵያ በመጓዝ የመጀመሪያ መዳረሻቸው ቋራ እንደነበረችና አገሯን ከተለማመዱ በኋላ በሰሜን ኢትዮጵያና በጣና ሐይቅ ዙሪያ እንደነበሩ ይታወቃል። ታሪኩ ይቀጥላል።